ሰላም የቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ቦምብ የሆኑ 12 ጥያቄዎችን አዘጋጅተንላችኋል። እመልሰዋለሁ አያቅተኝም የምትሉ ከሆነ ቻናሉ አዲስ የሆናችሁ ሰብስክራይብ አድርጋችሁ ጥያቄዎቹ መመለስ ብቻ ዋው እያላችሁ ነበር እንዴ እያላችሁ መቀጠል ነው። ወደ ጥያቄው እንገባለን። እነዚህ የእሳት አደጋ ሰራተኞች መሃል አንዱ የእሳት አደጋ ባለሙያ አይደለም። የትኛው ይመስላችኋል? 10 ሰከንድ አላችሁ፣ ፈጥናችሁ መልሱ። በጣም ጥሩ። በስተቀኝ በኩል ያለውን ያለ አግኝቶታል። ቤቱን ሳያቃጥለው በፍጥነት ከደረሳችሁበት ብዙ ነገር አድናችኋል ማለት ነው። ቀጣይ ጥያቄ፣ ከነዚህ ሶስቱ መሃል ማን እየዋሸ ይመስላችኋል? በላብ ዝፍቅ ብለዋል። ፈጥናችሁ አግኙ። 10 ሰከንድ አላችሁ። በጣም ጥሩ። መሃል ላይ ያለውን አይታችሁታል። ጆኒ ጸጉሩ በጠር ብሎ ፊቱ እንደዚህ ላብ በላብ ሆኖ ጸጉሩን ግን ይዩት፣ ልብሱ ራሱ በጣም ደረቅ ሆኖ እሱን ያለ አግኝቶታል። መምህሯ በንዴት የሌለ ጦፋለች። ከነዚህ 3 ተማሪዎች መሃል አንዱ ተንኮል ሰርቶባታል። ማን ይመስላችኋል? በ10 ሰከንድ ውስጥ ፈጥናችሁ አግኙና መምህሯን አሳርፏት። በጣም ጥሩ። መሃል ላይ ያለው ልጅ ነው። የራስ መተማመኑን ካያችሁ ያደረገውን በደንብ ያውቃል። ወላጅ እንዲያመጣ ካላረገችውማ ሞታለች። ቀጣይ ጥያቄ፣ ከነዚህ 2 መሐንዲሶች መሃል አንደኛው ትክክለኛ መሐንዲስ አይደለም። የትኛው ይመስላችኋል? ፎቁን ሁሉ ሳያፈራርስብን በጊዜ ፈጥናችሁ በ10 ሰከንድ ውስጥ አገኙ። ትክክል። ሁለተኛውን ያለ አግኝቶታል። ይሁት እስቲ ወረቀቱ ላይ እየተጫወተ እየተዝናና አይደለም ሊሰራ፣ ትኩረቱ ራሱ ተበታትኖ ቀጥ ብለው ተው። ቀጣይ ጥያቄ፣ ትዕግስትና ቤቲ ወጥ እየሰሩ ነበር። በመሃል ግን ድንገት እሳት ተነሳ። እሳቱን ለማጥፋት ትክክለኛ ውሳኔ እየወሰነ ያለው ማን ይመስላችኋል? ትክክል። 2 ቁጥር ላይ ያለችዋ ቤቲ ቤቱን ሁሉ ልታቀጣጥለው ነው። እንደዚህ እየፈላ ያለ ዘይት ላይ ውሃ ትገለብጥበታለች። ይሄ ትልቅ አደጋ ያመጣል። 1 ቁጥር ትክክል አድርጋለች። ቀጣይ ጥያቄ፣ 2 ካሜራማኖች ፎቶ እያነሱ ነው። አንዱ ግን ፈጽሞ ካሜራማን አይደለም። የቱ ይመስላችኋል? በ10 ሰከንድ ውስጥ ፈጥናችሁ አግኙ። ትክክል። ሁለተኛው ትክክለኛ ካሜራማን አይደለም። ልብ ብላችሁ ስትመለከቱት የሚጠጣውን ቡና ነው እንደ ካሜራ ደቅኖ እያነሳ ያለው። ይሄንን ትውስታ አንደኛው በትክክል እያነሳው ይገኛል። ከነዚህ ከ3ቱ ማን ይመስላችኋል ከእስር ቤት ያመለጠው? ብዙ ሰዎችን ያደናገረ ጥያቄ እንደሆነ እርግጠኛ ነኝ። 3 ቁጥር ብላችኋል በእርግጠኝነት። መልሱ ግን 1 ቁጥር ነው። ራሱን ለመከለል መነጽር ተጠቅሟል። ከውስጥ ደግሞ ያደረገው የእስር ቤት ቲሸርት ነው። ቀጣይ ጥያቄ፣ እንዲህ ከጣሙ ምግቦች መሃል አንዱ የማይበላ ነው። የቱ ይመስላችኋል? ኦኦ ቤርሳቤ፣ 3ኛውን እንዳትበይ በፍጹም ካላችሁ ትክክል ናችሁ። ወደዛ ጣዩ፣ በረሮ አለበት። ቀጣይ ጥያቄ፣ እስቲ ከነዚህ 2 ስዕሎች ውስጥ 10 ልዩነት ቢያንስ ፈልጉ። እርግጠኛ ነኝ አደናጋሪ ነበሩ። እዚህ ጋር ካላችሁ አግኝታችኋቸዋል። ወደ ቀጣይ ቦምቡ ጥያቄ እናልፋለን። ከዚህ ስዕል ውስጥ በ10 ሰከንድ ውስጥ ልዩነቱን በ10 ሰከንድ ውስጥ ፈልጉ። ሳሮን በጓደኞቿ ተገድላለች። የሳሮንን ገዳይ ፈጥናችሁ አግኙላት። 10 ሰከንድ ሰጥቻችኋለሁ። ሁሉም ጓደኞቿ ደንግጠዋል። ማን ሊሆን ይችላል?
በጣም ጥሩ። 2 ቁጥርን ያለ አግኝቶታል። ሼፏ ከስር አካባቢ ደም ነክቷታል። ሳሮንን እሷ ናት የወጋችሁ ማለት ይቻላል። ቀጣይ ጥያቄ። ይህ የመጨረሻ ጥያቄያችሁ ሲሆን ከነዚህ 2 ተመራማሪዎች መሃል አንዱ ትክክለኛ ተመራማሪ አይደለም። በ10 ሰከንድ ውስጥ ፈጥናችሁ አገኙት። ትክክል። ሁለተኛውን ያለ አግኝቶታል። አሸዋውን ልክ እንደ ሾርባ በማንኪያ እየዛቀ እየተጫወተ ነው። ከጀርባው ደግሞ ያስቀመጠው አጽም ከላብራቶሪ ሰርቆ ያመጣው በሶፍት የተጠቀለለ ነው። ይሄንን ያለ በትክክል አግኝቶታል። እንደዚህ አመራማሪና ጭንቅላትን ፈታኝ የሆኑ ጥያቄዎች ማግኘት ከፈለጋችሁ ሰብስክራይብ በማድረግ ቤተሰብ ይሁን። እኛም በነፃ በየሳምንቱ በየቤታችሁ ያለምንም ክፍያ እናደርሳችኋለን። እናንተ ብቻ የሚጠበቀው ሰብስክራይብ የምትለውን በተን መጫን ብቻ ነው። ባይ ባይ።